አሁን ነው የተበጠሰው። አሁን ነው የተበጠሰው። ምንድን የሆነብሽ? ምን አውቃለሁ እኔ ብሎግ ነው ደስ ምን አውቃለሁ። አይ ኔትወርክ ሻንቺ ያስቸግራል። እኔ የምልሽ ያብ ተወርክ አድርገሽ ታውቂያለሽ? ተወርክ አድርገሽ ታውቂያለሽ ወይ? ወዴት ነው ተወርክ ማረገው? ለራሴ ቱቱማይ መሬት ጉድ ምንም በቃ እኔ ምላሴ ብቻ ነው ምድሪቷ ላይ ልታማ በምላሴ ይተወረካል። አዎ ለምን አይተወረካል? እንደዚህ ታቦት እንደዚህ ሲወጣ ምናምን ጽዋ ሲገባ ሲወጣ አንደኛ አሽቃባጭ ነው። እንግዲህ ከጠየከኝ ያው ማንቀጥቀጥ ነው ነው ምላስም ይጮሃል። የመሐለኛው ጣትሽ በጣም ረጅም ነው። ለምንድን ነው? የኔ ጥፍር ጥፍር ኔል ይባላል እኮ ጄል። እንደኔ በሽታ ይግዛው። ይሄ ደግሞ እንዲያርጊው እስቲ አንዴ ዋት ስትሬት እንዲ ስትሬት ታርጊው አንዴ። ይሄኛው የማርያም ጣቴ በጣም ጥንሽ ነውና ኖርማል አይደለም። እቺኛው ጣቴ ጥንጥ ነች በጣም። ስለዛ ነው ዶሚኔት ያደርገዋል ሌላው ጣት። አራት ሰው ግን ከተፈጥሮ ውጣ። ተፈጥሮ አሰራር ላይ ጥልቅ አትበል። አንዴ እንዲያርጊው እስቲ እንዲያርጊው። ይሄው ለምን ሁሉንም እንደዚህ አርጊው። እንዲ ኦኬ። ይሄው አይ ብዙም ረጅም አይደለም። ረጅም መስሎኝ ነበር። the fuck is wrong with you? ምን ይሆናል ድሮ? ኧረ አንተ ሰውዬ በጣም ተፈጥሮ ላይ ትኩረት ታረጋለህ። የሆነ ምርምር እናንተን ካንተ እንጠብቃለን። እንደ ትኩረትክ ተፈጥሮን እንደ መከታተልክ ዲስከቨር ያረኳቸው ነገሮች እኮ አሉ ኢትዮጵያ ውስጥ የኔ ፈጠራዎች ሁለት፣ በተለይ ኢትዮጵያ ሴቶች ላይ አለ እንትን አለ ማስረጃ በጥናታዊ ጽሑፍ እንደዚህ ብለህ የምታቀርበው ነገር ከሌለ አለኝ ዲና የማታረጉት ብዙዎቻችሁ ጋር ያለ ነገር። ይሄ በመሰለኝና በደሳለኝ ተው። የመሰለኝና ደሳለኝ አይደለም። ሁሉም ሴት ጋር ሄደሽ ቼክ ማድረግ። የመጀመሪያ የኢትዮጵያ ሴቶች ሁላችሁም ጡታችሁ ጠንጋራ ነው። አንድ ወደዛ አንድ ወደዚህ ነው የሚያዩ። አንተ ሁሉንም ለምን ትኩረት አድርገህ ታያለህ? ልክ እኮ አይደለም። አግባብ እኮ አይደለም። ይሄ እኮ ግብረ ገብ አይደለም። የእናትህንና ልጅ ሆነክ ከዛ ትልቅ ሰው ሆነክ የምታገባትን የሁለት ሰው ነው መሬት ላይ ፍቃዱ። ስለዚህ እዛ ነበረ ግን እናንተ አላስቀምጣላችሁ ማለት በቲሸርት በምን ያለ ማስያዣ ምናምን ገልጠውት ምናምን ይገባዋል። ልክ ነሽ። የእናትና የሚስት ነበር የሚታየው። ገልጦ ማን ነው የሚገባው? ሁሉም ሰው ብዙ ሰው ገልጦ ስለሚገባ ኦኬ። ላይቭ ላይ ምናምን የተቀመጠ ላይቭ ላይ አንድ ወደዛ አንድ ወደዚህ ነው አለማየት ነው ሙኒዬ፣ አለማየት እኮ። አሁን አንተ ለምን ራስህን ተረብሻለህ? ለምን ተረብሻለህ? እንድናየው መሰለኝ እንደዛ የምታስገቡት። ሁለተኛ ደግሞ የሁላችሁም ቀይ